ሰላም ተመልካቾቻችን ይህ ኢሚግሬሽንን በኢቢሲ ነው። ኢሚግሬሽንን በኢቢሲ እንግዲህ የኢሚግሬሽንና ዜግነት አገልግሎት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር በየሳምንቱ የሚያቀርብላችሁ የቴሌቪዥን ፕሮግራም ነው። የዛሬውንም ፕሮግራም የመራሁ ያስተዋወቅኩኝ አብራችሁ ቆይታ የማደርገው ረዴት መሸሻ ነኝ። የዛሬ ፕሮግራማችን በተለይም ደግሞ የትውልደ ኢትዮጵያዊ መታወቂያ ካርድ ላይ ትኩረት አድርጎ የሚቀጥል ነው የሚሆነው። ባለሙያዎች ጋር ቆይታ እናደርጋለን። አስፈላጊነቱ ምንድነው፣ ማን ማግኘት ይችላል ይህንን ካርድ የሚለውንም በስፋት ወደ እናንተ የምናደርስላችሁ ይሆናል። ቆይታችሁን ከኛ ጋር አድርጉልን። ከሀገር ውስጥና ከመላ ዓለም የሚመጡ በርካታ ባለ ጉዳዮች በሚስተናገዱበት የኢሚግሬሽንና ዜግነት አገልግሎት ተቋም ውስጥ ከሚሰጡ አገልግሎቶች አንዱ የትውልደ ኢትዮጵያዊ መታወቂያ ነው። ይህንንም ለማግኘት በየዕለቱ በርካቶች ወደ ተቋሙ ይመጣሉ። ለመሆኑ ትውልደ ኢትዮጵያዊ ካርድ ማለት ምን ማለት ነው? መታወቂያውስ የሚገባው ለማን ነው? መታወቂያውን ማግኘቱ ለባለቤቱ የሚያስገኝለትስ ልዩ ጥቅም ምንድን ነው? የትውልድ ኢትዮጵያዊ መታወቂያ ማለት በትውልድ በአባት ወይ በእናት ወይ በአያት አሊያም በቅድመ አያት ኢትዮጵያዊ ሆነው አሁን ላይ የሌላ ሀገር ዜግነት ላገኙ ትውልድ ኢትዮጵያውያን የሚሰጥ የመታወቂያ አገልግሎት ነው። እነሱን ተጠቃሚ ለማድረግ ያወጣ ትውልድ ኢትዮጵያውያን የትውልድ ኢትዮጵያዊ መታወቂያ ካገኙ በኋላ በአዋጅ 270 ዝባር 202 መሰረት እዛ ላይ የወጡትን አገልግሎት ማግኘት ይችላሉ። ለምሳሌ እንደ ማንኛውም ኢትዮጵያዊ ያለ ስራ ፍቃድ የመስራት ሀገራቸው ላይ ኢንቨስት ማድረግ፣ እንዲሁም ደግሞ ወደ ሀገር ሲገቡና ከሀገር ሲወጡ ያለ ቪዛ መታወቂያ ካርዱን ተጠቅሞ መጠቀም ይችላሉ። በአዋጁ ላይ የተጠቀሙትን መብቶች እንዲሁም ደግሞ ግዴታዎችን መሰረት አድርጎ አገልግሎት ማግኘት